ለሰዴ ወረዳ ማህበረሰብ የተላለፈ ጥብቅ መልእክት እንዳይዘነጉ ደጋግመን እናስተላልፋለን። የፋይዳ ዲጂታል መታወቂያ መያዝ ግዴታ መሆኑን ያውቃሉ? ለሰዴ ወረዳ ነዋሪዎች በሙሉ በየትኛውም የመንግስት ሆነ የግል ተቋማት ማህበራዊ እና ኢኮኖሚያዊ አገልግሎቶችን ለማግኘት የዲጂታል መታወቂያ መያዝ ግዴታ እየሆነ በመምጣቱ መታወቂያ የሌላችሁ ነዋሪዎች በአስቸኳይ መታወቂያ እንድትይዙ በጥብቅ እናሳስባለን። ፋይዳ የዲጂታል መታወቂያ ምንድን ነው? አንደኛ፣ ፋይዳ የነዋሪዎች ባዮሜትሪ መረጃ፣ የጣት አሻራ፣ የአይን አይሪስ እና የፊት እንዲሁም የግል መረጃዎችን በማቀናጀት አንድን ግለሰብ በልዩ ሁኔታ ለመለየት የሚያስችል ዘመናዊ የዲጂታል መታወቂያ ነው። ፋይዳ መታወቂያ ዋና ዋና ጥቅሞች፣ አንደኛ፣ ለግለሰቦች፣ ለነጋዴዎች፣ ለተቋማት፣ ለሲቪል አገልግሎት ህጋዊ ማንነትን በማረጋገጥ መብትን ያስከብራል። ሁለተኛ፣ የአገልግሎት ቀልጣፋነትን ፈጣን ያደርጋል። ሶስተኛ፣ የሐሰተኛ መረጃ ስርጭትን ይከላከላል። አራተኛ፣ መረጃ ከዝርፊያ ከስርቆት ይጠብቃል። አምስተኛ፣ የመጭበርበር አደጋን ይቀንሳል። ስድስተኛ፣ የወረቀት ስራን የሰው ኃይልን ብክነት ያስቀራል። ሰባተኛ፣ ፈጣን የዲጂታል አገልግሎት ያረጋግጣል። ስምንተኛ፣ የደንበኞች ማንነትን ለማጣራት ይረዳል። ዘጠነኛ፣ ፍትሐዊ የአገልግሎት ተደራሽነትን ያረጋግጣል። ለፋይዳ ምዝገባ ብቁ የሆኑ እነማን ናቸው? ማንኛውም በኢትዮጵያ ውስጥ የሚኖር ህጋዊ ነዋሪ ዜጋ ወይም የውጭ ሀገር ዜጋ፣ እድሜው ከ5 ዓመት በላይ የሆነ ወይም የሆነች፣ የመኖሪያ አድራሻ ማረጋገጫ ያላቸው፣ ምንም አይነት ማስረጃ የሌላቸው ሰዎች ደግሞ የዲጂታል መታወቂያ ያለው ሰው እንደ ምስክር ማቅረብ መመዝገብ ይችላሉ። ለምዝገባ የሚያስፈልጉ ሰነዶች ከእነዚህ ውስጥ አንዱን መያዝ በቂ ነው። የቀበሌ መታወቂያ ወይም ፓስፖርት፣ የልደት የምስክር ወረቀት ወይም የትምህርት ማስረጃ፣ የንግድ ፍቃድ ወይም የታክስ ቁጥር፣ የባንክ ደብተር ወይም የቤት ካርታ፣ የጤና መድን ወይም የጡረታ መታወቂያ፣ የእድር ወይም የዕቁብ ደብተር መመዝገብ ይችላሉ። ጥብቅ ማሳሰቢያ፣ ጉዳዩ በራስ የተለያዩ ትርጉም በመስጠት ቀለል አድርጎ ማየት አላስፈላጊ መስዋዕትነት ያስከፍላል። ትኩረት በመስጠት ፈጥነው መመዝገብ፣ መታወቂያ በእጅዎ መያዝ ያስፈልጎታል። እንጠቁሞት። የት መመዝገብ ይችላሉ? አንደኛ፣ በኢትዮ ቴሌኮም በተመረጡ ማዕከላት። ሁለተኛ፣ በሁሉም ባንኮች። ሶስተኛ፣ በአጋር ድርጅቶችና በተንቀሳቃሽ የምዝገባ ጣቢያዎች መመዝገብ ይችላሉ። የመጨረሻ መልእክታችን፣ መታወቂያ ሳይዙ ቀርተው ለአገልግሎት መስተጓጎል እንዳይዳረጉ ዛሬውኑ ፈጥነው ተመዝግበው የዲጂታል መታወቂያ ባለቤት ይሁኑ። ይህ መረጃ የተላለፈው በሰዴ ወረዳ የመንግስት ኮሚኒኬሽን ጽሕፈት ቤት ነው። መረጃ ሀብት ነው። መረጃ ሕይወት ነው።